ጤና ይስጥልን ውድ ተመልካቾቻችን ይህ ልዩ ዝግጅታችን ነው። የዛሬ ልዩ ዝግጅታችን በኢትዮጵያና ኢትዮጵያዊነት ዙሪያ የሚያጠነጥን ሲሆን በዚህ ዙሪያ ላይ አንዳንድ ሐሳቦችን ያነሳን የተለያዩ በተለያየ አቅጣጫ ሰፋ ያለ ማብራሪያ እንዲሰጡን አንድ እንግዳ ይዤ ቀርቤያለሁ። የዛሬ እንግዳዬ ፕሮፌሰር በቀለ ጉተማ ናቸው። ፕሮፌሰር በቀለ ጉተማ በፊንፊኔ ዩኒቨርሲቲ የድረ ምረቃ ፕሮግራም ዳይሬክተር ሲሆኑ ቴክኒኩም ይመራልን ዩኤል በለና ነው። የፕሮግራሙን ማቀርብላችሁ አዳነ ተስፋዬ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እስኪ መልካም ፕሮፌሰር እንኳን በሰላም መጡ። እንኳን ደህና ቆያችሁ። ኢትዮጵያዊነት ምንድነው ፕሮፌሰር? ኢትዮጵያዊነትን ትርጉሙን ለመስጠት እንግዲህ ይሄ ረጅም ጊዜ የፈጀ ነው። ምናልባት ወደ ዛሬ 60 ዓመት ገደማ ትንሽ 60 ዓመት አልሞላውም መሰለኝ በኢትዮጵያ ተማሪዎች ንቅናቄ ውስጥ የሚታወቁ ኢብሳ ጉተማ የሚባሉ ሰው ኢትዮጵያዊ ማን ነው የሚል ግጥም አቅርበው ነበር። በተማሪዎች በየጊዜው የሚካሄድ በየአመቱ ፕሮግራም ነበረ። በዛ ላይ ኢትዮጵያዊ ማን ነው በሚል ሰፋ ያለ እና መሰረታዊ ጥያቄዎችን የሚያነሳ አንስተው ነበርና ይሄ ጥያቄ ለመመለስ ብዙ ጊዜ ፈጀ። ይሄንን ለዚህ መልስ ለማግኘት ደግሞ ብዙ ትግል የተካሄደ ይመስለኛል እና ኢትዮጵያዊነት መገለጫው መሆን ያለበት የኢትዮጵያ ሕዝቦችን ማንነት ያማከለ በባህል ቢሆን በቋንቋ በሌላው መንገድ የተነባበረ እንትን ነው ልንሰጠው የምንችለው ትርጓሜ ነው ልንሰጠው የምንችለውና አንድ ነገር ላይ ብቻ ሊንጠለጠል አይችልም። ኢትዮጵያ ማለት ሀገሩ አለ ኦፍ ኮርስ መሬቱ፣ ወንዙ፣ ተራራው፣ ሸንተረሩ ብዙ ጊዜ የሚዘፈንለትና የሚዘመርለት በዛ ውስጥ ደግሞ ሰዎች አሉ። እንደምታውቀው ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደመሆኗ መጠንና ይሄን ሁሉ ያዘች እንደመሆኗ መጠን ኢትዮጵያዊነት መሆን ያለበት ያንን የሚያንጸባርቅ ሆኖ ነው መታየት ያለበት። እንደተመለከትነው እስካሁን ያየናቸው ብዙ ነገሮች አንድ አይነት እሴቶች ላይ የተገነባ ኢትዮጵያዊነትን ለማንጸባረቅ ያንን ለመትከል የሚደረግ እንቅስቃሴ አለ እና ይሄ ደግሞ ኢትዮጵያ ከተመሰረተችበት ሁኔታ ጋር የተያዘ ነውና ባለፉት የአጼዎቹ አገዛዞች አንድ አይነት እሴት ያለው አንድ አይነት ትርጉም ያለው ኢትዮጵያዊነትን ለመመስረት ጥረት ተደርጓል። በማዋሃድ ወደ አንድ ባህል፣ ወደ አንድ ቋንቋ፣ ወደ አንድ ሃይማኖት የማምጣት ጥረቶች ነበሩ። ያ እንዳልተሰራ ታይቶ ብዝሃነትን የሚያንጸባርቅ ኢትዮጵያዊነት እንዲመሰረት ለዚህ ብዙ ትግል ተካሂዷል። ብዙ መስዋዕትነትም ተከፍሏል። ይሄ ማለት እንግዲህ በርካታ ማንነቶች አሉ። በኢትዮጵያዊነት ስም እነዚህም በርካታ ማንነቶች መደፍጠት አያስፈልግም። እያንዳንዱን ማንነት እውቅና መስጠት ያስፈልጋል። እውቅና መስጠት ማለት ደግሞ ኦፊሻሊ በስራ በመተግበር በማስተማር ሊሆን ይችላል፣ በባህል ማሳደግ፣ በታሪክ በመሳሰለው ለነዛ እውቅና ሰጥቶ እንዴት ነው ወደፊት የሚያድጉት የሚለው መስራት ያስፈልጋል። ብዝሃነት ሲባል እንግዲህ ብዙ ጊዜ እንደሚባለው ደግሞ የኢትዮጵያ ሕዝብ ምንም የጋራ የሆነ ነገር የለውም ማለት አይደለም። ለብዙ ጊዜ አብረን እንደመኖራችን መጠን የምንጋራቸው ነገሮች አሉ። የምንጋራቸው ነገሮች ባንድ ላይ አሳድገን አክብረን የየራሳችን የሆኑትን ደግሞ
ሳይጨቆኑ ሳይገፉ የተሟላ ኤክስፕሬሽን እንዲኖራቸው ተደርጎ በሁለቱ መካከል እንግዲህ ህብር የመፍጠር ነገር ነው። እንደ ተቃራኒ የሚያዩቸው ሰዎች አሉ። እኔ እንደ ተቃራኒዎች ልናያቸው የሚገባ አይመስለኝም። አንዱ አንዱን ይገፋል፣ አንዱ አንዱን ያጠፋል የሚለው አስተሳሰብ ብዙ መንገድ የማይሄድ ስለሚመስለኝ እነዚህ ነገሮች እንዴት አንዱ አንዱን ሳያጠፋ አንዱን ሳይጎዳ አብሮ ይሄዳሉ የሚለው ላይ መስራት ያስፈልጋል። ይሄም ደግሞ የሚቻል ይመስለኛል። በብዙ ቦታዎችም ታይቷል። ብዝሃነት ጥሩ ነገር ነው። ብዝሃነት ጌጥ ነው የሚባል ነገር አለ። እርግጥ ነው ጌጥ ነው። እንትን አድርጎ ሊሰራ ይችላል። በጠቃሚ በሆነ መንገድ ሊሰራ ይችላል። ህብረ ቀለም የሆነ ነገር ስታየው ያምራል። ያ ህብረ ቀለማዊነት እሴት ነው፣ ቫልዩ አለው። ይሄንን ብዝሃነት በዚህ መንገድ ልትወስደው ይችላል። በሌላ በኩል ደግሞ ይሄ ብዝሃነት ልዩነቶቹ ውስጥ የታመቁ ኃይሎች አሉ። የኢኮኖሚ ኃይሎች፣ የባህል ኃይሎች፣ ሌሎች እያንዳንዱ ህዝብ በትውልዶች የኮተኮተው ያሳደገው እሴቶች አሉት። እነኛን እሴቶች መጠቀም መቻል አለብን። በሃይማኖት ሊሆን ይችላል፣ በሙዚቃ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በማህበራዊ ጉዳዮች ሊሆን ይችላል፣ በፖለቲካ ጉዳዮች ሊሆን ይችላል። እያንዳንዱ ብሔረሰብ ውስጥ የታመቀ ኃይል አለ። አሁን ብዝሃነትን ማሳደግ ማለት እኔ እንደሚታየኝ ከህብረ ቀለምነቱ ከውበቱ ባሻገር ደግሞ ሀብታምነቱ መታየት አለበት። ሀብታምነት በርካታ የፖለቲካ አስተሳሰቦች ከተለያዩ ብሔሮች ይገኛሉ። በርካታ የኢኮኖሚ አስተሳሰቦች፣ የባህል አስተሳሰቦች፣ ሙዚቃዎች፣ ሌሎች ነገሮች ይታያሉ። እንግዲህ ሀገራችንን የሚያጠነክረው ይሄ ይመስለኛል። ከአንድ ወገን በተገኙ እሴቶች ላይ ከአንድ ወገን በተገኙ ነገሮች ላይ ብቻ ከምንመሰረት እያንዳንዳችን ወደ ጋራ ወደ ጋራ መድረኩ የምናመጣቸው ነገሮች እንዴት ልናረግ የምንፈልገው ነገር እንደሚያዳብሩት ኤንሪች እንደሚያደርጉት ማየት መቻል አለብንና ብዝሃነት በዚህ መንገድ ብንወስደው ጠቃሚ ይሆናል ይመስለኛል፣ ይረዳናል ይመስለኛል። ከመቃረን ይልቅ እነሱ በህብር የሚሰሩበትን እንደ ኮንሰርት የሚሰሩበትን መንገድ መፍጠር ብንችል በጣም ነው የምንጠቀመውና በዚህ መሰረት እንግዲህ የኢብሳ ጉተማ ግጥም ያየነው እንደሆነ ኢትዮጵያዊነት ማን ነው? ኢትዮጵያዊ ማን ነው? ያው ኢትዮጵያዊ ማን ነው? ኦሮሞ ነው? አማራው ነው? ጉራጌው ነው? እንደዚህ ይልና ምንድነው እሱ ንገሩኝ ይላል። እና ምናልባት እንግዲህ መልሱን መፈለግ ያለብን በእነዚህ ውስጥ ሁሉ በእነዚህ ህዝቦች ውስጥ ሁሉ ያለ ነገር በጋራ ያላቸው ብቻ ሳይሆን በግላቸውም ያላቸው ግን እነዚህ እንዴት አንድ ላይ ሆኖ ሀገርን ለመገንባት ይችላሉ? አንዱ ሳይገፋ አንዱ ሳይጨቆን ለያንዳንዱ ሙሉ ኤክስፕሬሽን የሚሰጥበትን መንገድ ብናበጅለት እንዴት ይሰራል የሚለው ብናረግ ኢትዮጵያዊነትን በዛ አካባቢ ልንፈልገው እንችላለን ብዬ ገምታለሁ። መልካም ፕሮፌሰር፣ አሁን ኢብሳ ጉተማ ኢትዮጵያዊ ማን ነው ብሎ ያኔ ሲጽፍ የተለያዩ ሰዎች የተለያዩ ሐሳብ ይሰጡበታል። በዛ ግጥም ዙሪያ ላይ አንዱ የሚነሳው ምንድነው በወቅቱ በነበረው ስርዓትና አስተዳደር ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን፣ የተለያዩ ያላቸውን እሴታቸውን ከሌላው ጋር ሁሉም እኩል ደረጃ ላይ ባለማየቱ ያንዱ ጎልቶ ሲወጣ ያንዱ ታች ያንዱ ደግሞ ጭራሽም ያልወጣ ነገር ስለነበረ ኢብሳ ጉተማ ከዛ ተነስቶ ነው ኢትዮጵያዊ ማን ነው የሚለውን ጥያቄ ያነሳው የሚሉ አካላቶች አሉ። ያ ነገር ደግሞ ምንድነው በተካሄዱ ትግሎች ዛሬ ላይ ሀገሪቷ የምትመራበት ፌዴራሊዝም ምንለው ከአዳዊ ስርዓት ወደ ፌዴራሊዝም እንድንመጣም አንድ አመልካች ነገር ነው ብሎ ነው ሰዎች
ሀሳብ የሚሰጡት እርሶ ይሄንን እንዴት ነው የሚያዩት? እንግዲህ ዛው ላይ የኢብሳ ጉተማ ግጥም በተጨማሪ የዋለልኝ መኮንን አጭር ጽሁፍ ስለ ብሔረሰቦች የተጻፈውንም ማስታወስ አስፈላጊ ይመስለኛል። በተጨማሪ ጸጋይ ገብረመድንም አንድ ግጥም አለው። አዎ እና እዛ ላይ ዋለልኝ ያው ኢትዮጵያ ተብሎ የሚወሰደው ኢትዮጵያዊ ተብሎ የሚወሰደው ከአንድ አካባቢ የተገኘ በግልጽ እዛ ላይ እንደተናገረው እሱ በአማራና በትግሬ ላይ የሚያጠነጥን ነገር እንደሆነ እንደተናገረና ያ ደግሞ ለብዙ ከዛ በኋላ ለተካሄዱ ትግሎች እንደመነሻ እንዳገለገለ እናውቃለን። እና የፌዴራሊዝም ጉዳይ ያው ብዙ ትግል ፈይቶ በዚህ ሀሳብ ላይ የደረስን ይመስለኛል። ከብዙ ትግልና እናም ደግሞ ስለ ኢትዮጵያ የሚያስማንም ሰው ስለ ኢትዮጵያ የወደፊት በጣም የሚያስማንም ሰው ከፌዴራሊዝም ውጪ ሌላ መፍትሄ ያለው አይመስለኝም። ይሄ ፌዴራሊዝም ይሄንን ብዝሃነት፣ ልዩነት፣ የተለያዩ ማንነቶችን ለማስተናገድ ይችላል። ሌሎች ሀገሮችም አስተናግዶ ታይቷል። ዋናው ነገር ይሄን ነገር ለማሰራት ፈቃደኝነት አለ ወይ ነው። በተወሰነው ኢህአዴግ እስከ 27 አመታት የሞከረው በአብዛኛው በፍልስፍናው ላይ ብዙ ችግር ያለ አይመስለኝም። ፌዴራሊዝም ራስን ማስተዳደር፣ ሰልፍ ዲተርሚኔሽን፣ በጋራ ደግሞ ሀገርን ማስተዳደር፣ በኮመን ነገሮች መተባበር የሚለው ላይ ብዙ በፍልስፍናው በሀሳብ ደረጃ ችግር ያለበት አይመስለኝም። ችግሩ የሚመጣው ነገሩን መተግበር ሲጀምሩ ከድሮ ባልተሻለ ሁኔታ የተማከለ ነገር ስለነበረ ምንም ሊያስኬድ አልቻለም። ክልሎች የተባሉት በተጻፈው መሰረት ህገ መንግስቱ ላይ አውቶኖሚውን ተጠቅመው መስራት ባለመቻላቸው ነው ያ ሁሉ ትግል የተከተለውና ያ ማለት አሁን የተጻፈው ህገ መንግስቱ ላይ የተቀመጠው ነገር ችግር የለውም አተገባበሩ ነው ያሉኝ ነው። በአብዛኛው ችግር ያለበት አይመስለኝም። የተወሰኑ ነገሮች ሊኖሩት ይችላሉ፣ እሱም ሊሚሻሻል ይችላልና በሱ ላይ እሱን በተወሰነ ደረጃ መተግበር ችለን ቢሆን ኖሮ ብዙ ችግር ላይ ገጥመን ይችላል። አሁንም ወደፊትም ዋስትናችን ሊሆን የሚችለው ከዛ ፍልስፍና ሳንወጣ መግባባት ሊኖርባቸው በሚችላቸው ነገሮች በመግባባት መሻሻል የሚገባቸው ነገሮች ላይ ደግሞ በውይይት በማሻሻል ቢደረግ ሊያስኬድ የሚችል ይመስለኛል። ይሄ እንትኑ ሶሪ ጉዳዩን አድሬስ የሚያደርገው ብዙ የተደጋግሞ እንደተነገረው የግል የወል እና የግል የራስ አስተዳደር ሰልፍ ሩል የሚባለው አለ። በፖለቲካ፣ በኢኮኖሚ፣ በሪሶርስ በመሳሰለው ክልሎች የራሳቸው የተሟላ አውቶኖሚ ኖሯቸው ይሰራሉ። በኢትዮጵያ ደረጃ ደግሞ ወደ ጋራ ቦታ የሚያመጡትን ዴሞክራሲያዊ በሆነ መንገድ ሰርተው ተከፋፍለው ያካሂዳሉ ማለት ነው። እና ከዚህ ውጪ ሌላ ነገር መሞከር በጣም አስቸጋሪ የሚሆን ይመስለኛል። የኢትዮጵያ ሕዝቦች ትግል ከደረሰበት ደረጃ አኳያም ሲታይ የሚያስኬድ ስለማይመስለኝ እንትናችን መሆን ያለበት የት ላይ ነው ችግር የነበረው ብለን ተመራምረን አስበን ተወያይተን ይሄን ፌዴራሊዝም እንዴት ነው ልናሰራ የምንችለው ማንንም በማይጎዳ መንገድ ሀገራችንን በማይጎዳ መንገድ በጋራ የምንሰራውን ነገር በህግ በተቀመጠ በኮንስቲቱሽንና በሌሎች እንትኖች በተቀመጠ በግል ደግሞ እንደ ክልሎች ሊሰሩ የሚችሉትም በዛው በራሳቸው ህገ መንግስትና በመሳሰለው እንዴት አድርገው ሊሰሩ ይችላሉ የሚለውን ሃርሞኒ በማበጀት መስራት የሚቻል ይመስለኛልና በኔ ግምት የፌዴራሊዝም ስርዓቱ ተገቢና ሊሰራ የሚችል ነው፣ ግን እንዳይሰራ ያደረጉት ሰዎች ናቸው ነው የምለው። እና አሁን በአሁኑ ወቅት ላይ ብዙ ችግሮች ይነሳሉ በሀገሪቷ ውስጥ። አንዳንዶቹ ይሄ ችግር መነሻውና ይሄ ችግር እንዲፈጠር ያደረገው አንድ
የነበረን ታሪካችን ነው የኋላ ታሪካችን ነው የሚሉ አካላቶች አሉ። ታሪካችን ሲሉ ከታሪክ አጻጻፉን አካቶ ነው እነሱ ከታሪካቸው ነው የሚሉት። አንዳንዶቹ ደግሞ አይደለም ይሄንን ችግር እዚህ ምዛም እናያቸው ግጭቶች ወይ ደግሞ እየተከሰቱ የነበሩ ግጭቶችን ያመጣቸው ይሄ ፌዴራሊዝም ነው የሚሉት አሉ። እነዚህ የታሪክ አጻጻፍና ታሪካቸው ነው የሚሉት። ለምሳሌ የአህመድ ግራኝ ወረራ የሚባለውን ዛሬ ላይ ከየትም ከኢትዮጵያ ድንበር ውጪ አይደለም አህመድ ግራኝ ሽምቡራ ኩሬራ ከሊበነ ድንግል ጋር ያንን ጦርነት ያደረገው የሚሉ አካላቶች አሉ። አሸነፈው ረጅም ለ13 አመታት ሰፊ የኢትዮጵያን አካባቢዎች አስተዳድሯል። የሱ ወረራ ሲባል የሌሎቹ ደግሞ ማስፋፋት ይባላል። ስለዚህ እዚህ ጋር ትልቅ ልዩነት አለ የሚሉ አካላቶች አሉ። ሌላው ብሔረሰቡ ራሱን በኢትዮጵያዊ ማዕቀፍ ውስጥ ስላላየ በኢትዮጵያዊነት ተስማምቶ ለመኖር ከባድ ይሆናል። ታሪካችን ሁሉም ነገር ወደ ሰሜኑና ወደ ጦርነቱ ላይ ያማከለ ነው እንጂ የሌላው ብሔር አካባቢ ያለውን የሥራ ባህልም ያስተዳደር ስርዓትን ሁሉን ያማከለ አይደለም። ይሄ ችግር ነው የሚሉ አካላቶች አሉ። ሌሎቹ ደግሞ አይደለም ይሄንን ችግር ያመጣው ፌዴራሊዝሙ ነው ወይም ደግሞ ራስ ገዝ አስተዳደሩ ነው ብሔሮችን ከፋፍሎ የሚያስተዳድሩ አካል ነው የሚሉት። እውነት የትኛው ነው ለዚያው ምናየው ግጭት እንደርሶ እይታ ለምናያቸው ግጭቶች አለመግባባቶች ለሚፈጠሩ አለመግባባቶች ዋና መንስኤ ነው ብሎ የሚያዩት እርሶ የትኛው ነው ከሁለቱ? ይሄ እንግዲህ በጣም ሰፊ ጥያቄ ነው። ብዙ በቀላሉ ለመመለስም ያስቸግራል። ነገር ግን አንዳንድ ነገሮች ማንሳት እችላለሁ። አንዱ ያለው ችግር ታሪኩ የተወሰነ ወገን ላይ ያጠነጠነና ሌሎችን የገፋ ወደ ዳር የገፋ ማርጂናላይዝ ያደረገ ነው የሚል ስላለ ይሄም ትክክል ስለሚመስለኝ ኢትዮጵያዊ ማን ነው የሚለውም የሚነሳው ከዛ ላይ ነው። በታሪኩ ውስጥ የኢትዮጵያ ታሪክ በሚባለው ውስጥ የኢትዮጵያ ሕዝብ በአጠቃላይ ተወክሏል ወይ፣ ስለ ኢትዮጵያ ሕዝብ ታሪክ ተጽፏል ወይ የሚለው ነው እና አሁን የነበረውን ታሪካችንን ጥያቄ ውስጥ የሚያስገባውና ታሪኩ መከለስ አለበት። ምክንያቱም ታሪክ የሌለው ህዝብ የለም። ግን የኢትዮጵያ ታሪክ ተብሎ የአንድ ወገን የሰሜን ኢትዮጵያ ታሪክ ብቻ ሲነገርና ሌሎች በኢትዮጵያ ውስጥ የሚሳተፉት ሪሶርስ በማዋጣት ምናምን ብቻ ሲሆን ይሄ ነው ተቀባይነት የሚያሳጣውና የወረራም ነገር ያልከው እንደሱ ነው። የወረራ ማለት አንድ ከውጪ መጥቶ አንድ ኃይል ሲወር ነው። ይሄ ኢትዮጵያ ውስጥ ያለ ኢትዮጵያዊ የሆነ ግን ሌላ ሃይማኖት ያለው ለስልጣን ለመሳሰለው ነገር የሚያደርገውን እንደ ወረራ መውሰድም ትክክል አይመስለኝም። እና ዞሮ ዞሮ ታሪኩ ብዙ የሚያጨቃጭቁ ነገር ስላለበት ብዙ የሚያጨቃጭቁ ነገሮች ስላሉበት ታሪኩ እንዴት ሁሉን አቃፊ በሆነ መንገድ ይጻፋል፣ ለአዲሱ ትውልድ ይተላለፋል የሚለው ነገር ወሳኝ ነው። ምክንያቱም ታሪክ የሌለው ህዝብ የለም። ታሪክ ማለት ደግሞ ሌላ ከሰው ኑሮና እለት ተእለት እንቅስቃሴ ውጪ የሆነ ነገር ማለት አይደለም። ታሪክ ማለት በተፈጥሮም ይሁን በሌሎች መስተጋብር ውስጥ ለመኖር የምናደርጋቸውን እንቅስቃሴዎች የምንመዘግበት ያለፈውን የምንመዘግብበትና ሌላ የምናስተላልፍበት ነው እና የኛ የተማርናቸውና ያወቅናቸው ታሪኮች ያደረጉት በአብዛኛው በነገስታት ላይ ያተኮሩ ከዛ ባለፈ ደግሞ በሰሜን ኢትዮጵያ ላይ ያተኮሩ ስለነበረ ሌላው ይሄ ታሪክ የኔ አይደለም እኔን አይወክልም ኢትዮጵያዊ ነኝ ብዬ እንዲሰማኝ እኔን የሚወክል ታሪክ ፈልጋለሁ በሚልበት ጊዜ ይሄ ተገቢ ጥያቄ ይመስለኛልና
የተለያዩ ተቋሞቻችንን ይሄንን እንዴት እንደሚያስተካክሉ ማሰብ አለባቸው። እንዴት ነው የኢትዮጵያ ህዝብ ሁሉ የተወከለበት ምክንያቱም ታሪክ የሌለው ህዝብ ስለሌለ እንዲህ አይነት ታሪክ የሚጻፈው የሚለው ነው መታየት ያለበት። ልዩነትን በተመለከተ የሚወራው በጣም መስመር የሳተ ነው በኔ እንደምረዳው ማለት ኢትዮጵያ 80 ነው ከ80 በላይ ብሔር ብሔረሰብ አለ ይባላል። ይሄ ያለ የነበረ ወደፊትም በተወሰነ ጊዜ የሚኖር ነው ወይም ለሁሌም የሚኖር ሊሆን ይችላል። እነኚህን ልዩነቶች ግለሰቦች አይደሉም የፈጠሯቸው እኛ እነኚህ ብሔረሰቦች አሉ ተወልዶ ወዶ ከዚህ ብሔረሰብ ከዚያ ብሔረሰብ የሆነ ሰው የለም። በተፈጥሮ ኦሮሞ አለ፣ አማራ አለ፣ ጉራጌ አለ። በዛ ነው ሁሉም ሪኮግናይዝድ መሆን ያለበት። አሁን ይሄ ነገር ለምን ተነሳ ወደ አንድነት እየሄድን እንደዚህ ይሄ ነገር ለምን ተነሳ የሚለው ያው ወደ ዋለልኝ መኮንን ጽሁፍ ይወስደናል። አሉ ግን ተረስተዋል፣ አሉ ግን ተገፍተዋል፣ ተደፍጥጠዋል። እነኚህ እውቅና ይፈልጋሉ። አሁን በዛ ዙሪያ መነጋገር የተጀመረው የለም መሰማት እንፈልጋለን፣ ፍትህ እንፈልጋለን የሚሉ ሰዎች ስለተነሱ ነው። እና ብዙ ጊዜ አሁን ህዋትን በብዙ መንገድ መውቀስ ትችላለ። ግን የከፋፈለን ህዋት ነው ይሄን ያመጣው ህዋት ነው የሚለው ነገር ብዙም አይዋጥልኝም። ምክንያቱም ይሄ የነበረ ነገር ነው። እንደው በመሰራረትም ከሄድክ ከህዋት በፊት ምናልባት ኦነግ ሊሆን ይችላል የተመሰረተው። እነኚህ ግን የተመሰረቱት ሌሎቹም የተገፉ ህዝቦች አሉ፣ እውቅና ያጡ፣ ፍትህ የተነፈጋቸው፣ ማህበራዊ ፍትህ የተነፈጋቸው ስላሉ እነኛን ጭቆናዎች ለመዋጋት የተቋቋሙ ነገሮች ናቸውና ይሄ ሰው የፈጠረው ነገር አለ ያለ ነገር ነው። ይሄንን ያለውን ነገር እንዴት አድርገን ነው አድሬስ የምናደርገው ችግሮቹን እንዴት ነው የምንፈታው የሚለው ነው ችግሩ። በዛን ጊዜ ሌላ መንገድ ስለማይቻል እንግዲህ በትጥቅ ትግል ነው የሞከሩት። የትጥቅ ትግሉም ያስገኘው ነገር አለ፣ ያስገኘው ፍሬ አለ። እነሱም ፕሮባብሊ ከዛ በኋላ ድሉን ሲያገኙ ድሉን የተጠቀሙበት አይመስለኝም። የብሔረሰቦችን ችግርና ጥያቄ ለመመለስና ለመፍታት ምናልባት በአስተሳሰብ ደረጃ ጥሩ መንገድ ሄደው ሊሆን ይችላል። ግን ችግሩን ለመፍታት አልቻሉበትም፣ አልፈለጉም። እና በዚህ የተነሳ የመጣ ነገር ስለሆነ ይሄንን ከሌና ያመጣው ጠባቦች ናቸው ያመጡት ምናምን የሚለው ብዙም መንገድ የማያስኬድንም ነገር ነው፣ ውሃም የማይቋጥር ነገር ነው። የሚበጀን ነገር አለን፣ ሁላችንም ማንነታችንን ይዘናለን። እነኚህ ማንነቶቻችን ግን የሚጣሉ አይደሉም። እነኚህን ማንነቶች ቅድም ባልኩ መሰረት ህብረ ቀለማቱን የተለያዩ ሴቶቹን ይዞ ጠንካራ ኢትዮጵያ መገንባት ይቻላል። ያ ግን የሚሆነው እውቅና ሲሰጥ፣ አንዱ ሌላኛውን ለማዳመጥ ዝግጁ ሲሆን፣ አንዱ ሌላኛውን ለመረዳት ስለ በብዙ መንገድ ነው። አንተ ማን እንደሆንክ መረዳት ያስፈልጋል። ባንተ ማንነት ውስጥ ደግሞ ያሉ ሴቶች ምንድናቸው? ለኢትዮጵያ ምን ሊያመጡ ይችላሉ? ለምሳሌ በአንዱ ብሔረሰብ ውስጥ ያሉት የፖለቲካ አስተሳሰቦች፣ የባህል አስተሳሰቦች፣ ሌሎች አስተሳሰቦች አሉ። እነዚህን ብናቃቸው እና ከሌሎች ጋር ብናመጣቸው ምን ሊጠቅሙ ይችላሉ የሚለው ነው መታሰብ ያለበትና ልዩነቱ ማንም የፈጠረው ሳይሆን የነበረ እና የሚኖር ነው። ይህን ልዩነት ደግሞ ካወቅንበት እንዳልኩ ነው ከእንትንም አንፃር ያምራል ሊያመጣ ከሚችለውም ነገር አንፃር ብዙ ዋጋ ያለውና ብዙ ሊጠቅመን የሚችል ነገር አለው። እንደ ምሳሌ ባነሳለ አሁን በኦሮሞ ውስጥ የገዳ ስርዓት አለ። የገዳ ስርዓት በጣም ውስብስብና ብዙ ነገሮች ያሉበት ነው። ግን የፖለቲካ አስተሳሰቡን የወሰድክ እንደሆነ ዴሞክራሲ
በተለይ የስልጣንን በሰላም ማሸጋገር የአባገዳውን የተርም ሊሚት የመሳሰሉትን ያዘ በርካታ ነገሮችን ያዘ የዲሞክራሲ ፕሪንሲፕሎች በመናስተምርበት ጊዜ ወደ 18 ነው እንደዚህ አይነት ፕሪንሲፕሎችን ነው የህግ የበላይነት እንደዚህ የመሳሰሉትን ነገሮች የምንለየውና አሁንኛ ከውጪ በመጣ የዲሞክራሲ ሐሳብ እሱንም መረዳት አቅቶን ወይም መጠቀምም ሳንፈልግ ብዙ መከራ እናያለን ከሰዎች ሐሳብ ጋር መከራ የምናየውን ያክል የራሳችንን አስተሳሰቦች ደግሞ ለማወቅ ዝግጁ አይደለንምና እንደዚህ በምልበት ጊዜ ነው ዲሞክራሲ መጥፎ ነው የምራቡን ዲሞክራሲ እንተው ማለት ሳይሆን እንደው የምራቡ ዲሞክራሲ ሰርቷል በአሜሪካ እንሶን ኦኬ እኛ ጋር ሰራም ለምን እንዳልሰራ ብዙ ነገሮች አሉት ከራሱም ሊሆን ይችላል ከኛም ሊሆን ይችላል ከሁለቱም ሊሆን ይችላል ነገር ግን የራሳችን የሆነ ደግሞ በህዝብ ውስጥ ያለ ነገር አለ ከህዝቡ ባህል ጋር የተዋሃደ ህዝቡ ሲኖርበት የነበረ አሁን የኦሮሞ የገዳ ስርዓትን በምሳሌ ያነሳው እንጂ በጉራጌም አለ በሃዲያም አለ በሲዳማ በበርካታዎቹ አለ አዎ እነኚህን ነገሮች ለመጠቀም ለምን አንሞክርም ብዙ ጊዜ አንሞክርም የሚሰጠው በጣም ጥሩ ያልሆነ መልስ ምንድነው እንደዚህ አይነት ኢንዲጂነስ የሆኑ አስተሳሰቦች በትንንሽ ኮሚኒቲ ብቻ ሲሰሩ ስለነበረ ሌላ ጋር አይሰሩም የሚል በጣም አደናቃፊ የሆነ ነገር አለ ግን ድሮ የሰራ ነገር ዛሬ ሊሰራ ይችላል ብለ ከሰራ የሚሰራበትን መንገድ መፍታት ይችላል አሁን በመራብ የሚሰራው ዲሞክራሲ መጀመሪያ በግሪክ ሲሰራ በትንንሽ ኮሚኒቲዎች ነበር የሚሰራው በሲቲ ስቴትስ ውስጥ ነበር በአተንስ በመናምን እና ይሄንን ለማድረግ እኛ ዝግጁ አይደለንም ዝግጁ ብንሆን ግን ለምሳሌ በኦሮሚያም ውስጥ በለው በሌላ ቦታ በትንንሽ ኮሚኒቲዎች የቀበሌ ገበሬ ማህበር አለ ለምሳሌ እዛ ውስጥ እንዴት አድርጎ የገዳ ፕሪንሲፕሎች እንደሚሰሩ ማጥናት መሞከር ኢቭን ስራ ላይ ማዋልም እንችላለን ሁለቱ እንዴት ሊገናኙ የሚችለው ላይ መስራት እንችላለን ግን ለመስራት ዝግጁ አይደለንም እንደዚህ አይነት አስተሳሰብ ስላለና የዲሞክራሲ አስተሳሰብ የሌሎች የትምህርትም እንደዚሁ ነው የባህል እድገትም እንደዚህ ነው እና ብዙ ጊዜኛ ጊዜያችን ምንጣጣፋ ከውጭ ያለውን አምጥተን ወይ በእኛ በትክክል አንረዳውም ወይም አይሰራም ይሆናል በእኛ ሁኔታ እንደሱ ከምናረግ ወደ ውስጥም ብናይ ወደ ራሳችንም ብንመለከት ዋናው ነገር ግን ያለውን ችግሮች ያሉትን ችግሮች መረዳትና በተለይ የክፍፍል ያልከው ላይ የኔ ያለኝ አስተሳሰብ አሁንም እሱን ላሰምርበት የምፈልገው ክፍፍል ያለ ነገር ነው ማንም ወዶ እዚህ አልተወለደም እዛ አልተወለደም just የአኗኗራችን ሁኔታ ነው the reality of our existence እሱን ተቀብለን ግን ይሄን ነገር እንዴት ወደ ጠቃሚ ነገር ልንቀይረው እንችላለን የሚለው ላይ ብንሰራ ነው ጥሩ የሚመስለኝ መልካም አገርቷ ውስጥ ያሉ ብሔረሰቦችና ህዝቦች ራሳቸውን ባህላቸውን እሴታቸውን ከሁሉም ጋር እኩል በሆነ ደረጃ ላይ ማየት ይፈልጋሉ ቅና ይፈልጋሉ ብሎኛል አሁን ላይ ግን ምናየው ብዙ ነገር ለምሳሌ አንድ የሶማሌ ብሔር ተወላጅ ዘፋኝ ከሆነ በሶማሊኛ ቋንቋ የሚዘፍነው ከሆነ የሶማሌኛ ዘፈን ነው ምንለው ጋምቤላ ከሆነ የጋምቤላ ዘፈን ሲዳማ ከሆነ የሲዳማ ወላይታ ከሆነ የወላይታ እንላለን ሌላ ቀላል እንደ ምሳሌ ወስድሎት እንደ ኦሮሞ ማህበረሰብ ስመጣ አሊ ብራ የሱ ዘፈን ሲሆን የኦሮምኛ ዘፋኙ እቁ አሊ ብራ ይባላል ሌላ በአማርኛም ዘፈን ከሆነ ደግሞ የኢትዮጵያ ዘፋኝ ይባላል ከዛ አክሎ ደግሞ ብዙ አሁን ሀገራችን ውስጥ ሚዲያዎች ተስፋፍተው ነው ያሉት እነዚህ ሚዲያዎች አብዛኞቻቸው
መሪ ቃል የሁሉ መሪ ቃል ምንለው ኢትዮጵያ ላይ ያጠነጠነ ነው ኢትዮጵያን ምናምን ኢትዮጵያን ልሳን ኢትዮጵያን ድምጽ ኢትዮጵያ እንደዚህ ነው ግን የሚሰሩት ብዙ ነገራቸው እና የሚያስተላልፉበት ቋንቋ ራሱ ካንድ ወይም ከበዛ ሁለት ያውም አጭር ሰዓት ተሰጥቶት የመንግስትም ሆነ የግል ጣቢያዎችን ጨምሮ ማለት ነው አብዛኞቻቸው ከአንድ ቋንቋ ባልዘለለ ፕሮግራማቸው ከአንድ ቋንቋ ባልዘለለ ነው የሚሰሩት ግን መሪ ቃላቸው ኢትዮጵያን ያማከለ ነው በዚህ መልኩ የምትፈልገዋን ኢትዮጵያ መፍጠር እንችላለን ያ ይሄ እንግዲህ እንዳልኩ ኢትዮጵያዊ ማን ነው ወደሚለው የኢብሳ ጉተማ ግጥም ነው የሚወስደን ትግሎቹ የነበሩት በብዙ የኢትዮጵያ ብሔር ብሔረሰቦች እውቅና ይሰጠን ነው ፍትህ መነፈግ አንፈልግም ፍትህ እንፈልጋለን ነው ብዙ ነገር የጀመረውና እዚህም ያደረሰው ይሄ ነው እና በስለ አንድነት ብዙ ጊዜ የሚያወሩ ሰዎች ምን አይነት አንድነት የሚለውን ራሳቸው መጠየቅ አለባቸው በአንድ አይነትነት ላይ የተመሰረተው አንድነት እንደማይሰራ ተረጋግጧል አሁን በልዩነት ውስጥ ያለ አንድነት ነው ኢትዮጵያዊነት ነው ሊሰራ የሚችለው መላው የኢትዮጵያ ህዝብ ወይም ሰፊ የኢትዮጵያ ህዝቦች ሊቀበሉ የሚችሉት እንደዚህ አይነት አንድነት ነውና በዚህ ሁኔታ አንድ ብሔር ወይም ብሔረሰብ ወይም whoever ከሌላው በላይ ኢትዮጵያዊነት ሊሰማው አይገባም ለሌላው ኢትዮጵያዊነት ሰጪና ነፋጊ አጽዳቂ መሆን አይችልም እና ትክክለኛ አባባልና አገላለጽ መሆን የሚችለው ማንንም ሰው ከማንንም በላይ ኢትዮጵያ አይደለም we are all Ethiopians እና nobody is more Ethiopian than the other በሚለው ነው መሄድ ያለብን እንግዲህ ያልከው ይሄ ሚዲያ ምናምን እሱን ለመቀየር ጊዜ ይፈጃል ፖሊሲም ይፈልጋል ጠንከር ብሎ መስራትም ይፈልጋል አንድ ነገር ምናልባት ማንሳት ካለብኝ ዶክተር አብይ ወደ ስልጣን ከመጣ ወዲህ እሱም ኢትዮጵያን ብዙ ጊዜ ያሞግሳል እሱ ጥሩ ነው ነገር ግን ምን አይነት ኢትዮጵያ የሚለው ነገር ደግሞ ሁሉም ሰው ሊያስብበት ይገባል አንድ ቋንቋ አንድ ሃይማኖት አንድ እንደዚህ የሚለው ኢትዮጵያ ከዚህ በኋላ የሚሰራ ስለማይመስለኝ ማድረግ ያለብን ለሁሉም ብሔሮቿና ብሔረሰቦቿ እውቅና የሰጠ ሁሉም በአለው አቅም እና በህግ በተወሰነ አግባብ ዴሞክራሲያና ፍትሃዊ በሆነ መንገድ የሚሳተፍበት አይነት ፕላትፎርም ነው መፈጠር ያለበት ምናልባት የተወሰኑ ወገኖች ይሄ አሁን ያልከው ሚዲያ ጨምሮ ዶክተር አብይ በቅርቡ ያረጋቸው ነገሮች ወደ ኋላ የመመለስ የድሮ አይነት የአጼ ኃይለ ሥላሴ ኢትዮጵያ ወይም የኮሎኔል መንግስቱ ኃይለ ማርያም ኢትዮጵያ እንዲመኙ አድርጓቸው ሊሆን ይችላል ይሄ ከሆነ ግን ትክክል አይመስለኝም ዶክተር አብይም ይሄንን ያሰበ አይመስለኝም አስበውም ከሆነ እሱም ትክክል አይደለም እና በብዛህነት በልዩነት ውስጥ ያለውን አንድነት ነው የኢትዮጵያ ህዝቦች የሚፈልጉት የሚመስለኝና ይሄ ነገር ይሰራል ወይ ብለው ራሳቸው መጠየቅም አለባቸው ይሄ ከአዲስ አበባ የሚወጣው ከየሚዲያው ለማን ነው የታሰበው ነው ብዙ ሰው ሲሰማው አለ ወይ ነው አሁን እውነቱን ለመናገር ይሄ ሁሉ ኤፍኤም ኖሮ ሁሉም አይዶን 90% ወይም ከዛ በላይውን በአማርኛ ብቻ በሚያርገበት ሁኔታ ማን እንዲሰማቸው እንደሚፈልጉም አይገባኝም የኢትዮጵያ ህዝቦች እንዲሰማቸው የሚፈልጉ ከሆነ ህዝቦቹ በሚረዱት ቋንቋ መስራት ነው ያለባቸው
ራሳቸውን ሰስቴን ለአዲስ አበባና ለተወሰነ ወገን ብቻ ከሆነ መስራት የሚፈልጉት that is fine with them ግን ሌላ ሰው ቁብ የሚሰጠው አይመስለኝም አቃፊ መሆንና ያለውን ሁኔታ የማንጸባረቅ እና ህብረ ብሔራዊ ኢትዮጵያ የመገንባቱን ስራ ነው የምንሰራው ካሉ በትክክል መለወጥ መቻል አለባቸው ካላሉ ግን እኔ የሚሰማቸውም ሰው የሚያገኙ አይመስለኝም በዚህ መንገድ ነው እኔ የማስበው የቅድም እንዳልኩ ነው የኢትዮጵያዊነትን ሰጪና ነሺ እንደዚህ መኖር የለበትም የሚል አስተሳሰብ ነው ያለኝ መልካም አሁን በሀገሪቷ የፖለቲካ ሁኔታ ላይ ስንመጣ የዜግነት ፖለቲካ ነው ለሀገሪቷ የሚያስፈልግ የሚል አካል አለ አንዳንድ ሰዎች ይሄንን ሲያብራሩት የዜግነት ፖለቲካ ደረጃ ላይ መድረስ የሚቻለው የግለሰብ የማህበረሰብ ወይም ደግሞ የብሔር መብት የሁሉ መብት ከተከበረ በኋላ እነዚህ ብሔሮች በእኩልነት መብታቸው የተከበረላቸው ወደ ዜግነት መሸጋገር ይችላሉ እንጂ የግለሰብም የብሔርም መብት እሴት ባህል ታሪክ ቋንቋ ያለው ሁሉም ነገሩ ሳይከበርለትና እኩል ሳይሆን ወደ ዜግነት ፖለቲካ ማራመድ አይቻልም ይላሉ እርሱ ይሄንን ጽንሰ ሐሳብ እንዴት ነው የሚያዩት የሁላችንም ትግል እኮ ዜጋ ለመሆን ነው ታሪክ ሳይታወቅ ሲቀር ማንነትህ እውቅና ሲያጣ ዜጋ አይደለህም ማለት ነው ወደ ትጥቅ ትግል የገቡት እኮ ዜግነታችን ተነፍገናል ነው እና ዜግነቱን ላልተጎናጸፈ ህዝብ የዜጋ ፖለቲካ ታስተምረው አትችልም ዜጋ ማን ነው የሚለው መጀመሪያ መመለስ አለበት የዜግነት መለኪያው ምንድነው የሚለው ነገር መመለስ አለበት እና ከመጀመሪያውም ጀምሮ ይሄ የፍትህ የእኩልነት የመሳሰለው የሚባለው እኩል በኩል የምንስተናገድበትን እንደ ዜጋ ሁላችንም እንደ ዜጋ የምንታይበትን ፕላትፎርም ነው የምንፈልገው ማለት ነው ማለት አንተ በቋንቋህ የምትፈልገውን ነገር ማረክ ካልቻል ካልተማርክበት ካልተዳኘህበት እንደዚህ በኢኮኖሚም ረገድ እንደዚህ ከሆነ ሁለተኛ ዜጋ ሰከንድ ሲቲዝንሺፕ የሚባል ይሄንን ኦቨርካም ለማድረግ ነውና መጀመሪያ ዜግነቱን ማረጋገጥ መቻል አለብን ዜግነቱ ደግሞ የሚረጋገጠው ቅድም እንዳልኩት ማንነታችን እውቅና ሲያገኝ ነው ይሄን ተነስተ ሰውን ያልሆነውን ነገር ልትለጥፍበት አትችልም የቱ ነው ይሄ ዜጋ ምን ላይ ነው የተንጠለጠለው ቋንቋ የሌለው ሃይማኖት የሌለው የሚኖርበት አካባቢ የሌለው የራሱ ታሪክ የሌለው ዜጋ አለ እንዴ በእኛ ጊዜ በእኛ ሁኔታ በመናይበት ጊዜ እኛ ያሉን ኢትዮጵያውያን ናቸው ኦፍ ኮርስ በህግ ደረጃ ነገር ግን እዛ ኢትዮጵያ ውስጥ በሚለው ቦታ አላቸው ያ ቦታ ነው ሪኮግናይዝድ መሆን ያለበት እና ይሄንን ዜግነት የሚለውን ለምሳሌ ሙርሲ ጋር ሄደ ወይም ደግሞ ጋሞ ጋር ሄደ በምን ቋንቋ ነው የምታስረዳው አንተ ዜጋ ነህ ብለህ በምን ቋንቋ ነው የምታስረዳው መታየት ያለበት ኦሮሞም ጋር ሄደ አንተ ዜጋ ነህ ብለህ በምን ቋንቋ ነው የምታስረዳው ምን ባህል ነው የምታከብርለትና ይሄ ነው መታየት ያለበትና የቀደም ወደ አነሳ ነው ወደ ፌደራሊዝሙ ሐሳብ ነው የሚመልሰን ይሄ ለዚህ ሀገር የሚበጀው ምን አይነት አስተዳደር ነው ልዩነቶቹን የሚደፈጥጥ ነው ወይስ ልዩነቶቹን የእውቅና የሚሰጥ ነው የሚለው ነው መታየት ያለበትና በእንትን ላይ ከማንነት ውጪ የወጣ በአንድ ወይም በሌላ መንገድ የኮሚኒቲ ያለ አይመስለኝም
በዚህ የተነሳ እኔ እንደ ዜጋ ፖለቲከኛ ሄደ ጋምቤላ ያለውን ሰው ወይም ቅድም እንዳልኩ ነው የተለያዩ ኢትዮጵያ ኮርነሮች አፋርም ሄደ አንተ ኢትዮጵያዊ ዜጋ ነህ ማንነትህን ተውና እንደ ኢትዮጵያ ዜጋ ብቻ አስብ ልትለው አትችልም ምክንያቱም እንደዛ ስታረግ እንደ አፋር ሙትና እንደ ኢትዮጵያ ተወለድ ልትለው ነው የምትሞክረው ማለት ነው እና ይሄን ለማድረግ ደግሞ የተዘጋጀ ማንኛውም የኢትዮጵያ ብሔረሰብ ያለ አይመስልኝም እሺ በመጨረሻ ዶክተር ምትፈልጓን ሁሉን ያማክለች ኢትዮጵያ እንድትፈጠር ለቀጣይ ትውልድም ለማስረከብ እንደዚህ ጋር ከያንዳንዳችን ምንድነው የሚጠበቀው ከሁላችንስ ምንድነው የሚጠበቀው የሚለው መፍትሄ የምትሉት የመፍትሄ ሐሳብ ሚሉትን ያነሱልኝ ይሄም ከባድ ጥያቄ ነው ይሄ እንግዲህ በመሪዎች በፖለቲካ መሪዎች ደረጃ በውይይትና በመግባባት በዳያሎግ ነው ሊሰራ የሚችለው መደማመጥ ባለበት ዳያሎግ ነው ሊሰራ የሚችለው አሁን በመታየው ሁኔታ የዜጋ ፖለቲካ አራምዳለሁ የሚላለ ኢትዮጵያዊነት የሚላለ ሌላው ደግሞ የማንነት ፖለቲካ የሚላለ እነኚህ ተቃራኒዎች ቢመስሉ ከፈለግን የሰላማዊ የወደፊት ኑሮ ምንፈልግ ከሆነ ጦርነትን አስወግደን በመግባባት ሀገር ለመገንባት የምንፈልግ ከሆነ ተቀራርቦ መነጋገር ያስፈልጋል በመሪዎች በስልጣን ላይ ያሉትም በስልጣን ላይ ያሉትም ተቀራርቦ መነጋገር ያስፈልጋል ምክንያቱም አሁን ያ ማለት የተለያየ አስተሳሰብ ያላቸው ጽንፍ ከመያዝ አንድ ላይ መጥቶ ሐሳብ አፋጅቶ እንዴት መሰለ የሀገራችን ሁኔታ ከዚህ በኋላ በመግባባት ብቻ ነው ሊሄድ የሚችለው የሚል አስተሳሰብ ነው ያለኝ ምክንያቱም ተሞከረ በአጼዎቹ ዘመን በወታደራዊ አስተዳደር ዘመን እንደዚህ ለማድረግ በደሞ በኢህአዴግም ዘመን ተሞክሯል አልሰራም የወደፊቱን ሁኔታ ሰላማዊ ለማድረግ ግን መግባባት አስፈላጊ ነው መግባባት ሲባል ምን ማለት ነው እንደዚህ አይነት የተለያየ ሐሳብ ያላቸው ሰዎች ሙሉ በሙሉ ይስማማሉ ማለት አይቻልም አስቸጋሪ ነው እና የሆነ ሆኖ ግን በመሰረታዊ ነገሮች ላይ ተወያይቶ ዳያሎግ አድርጎ መግባባት ይቻላል እንደዚህ ነው ወደ ሀገራችን ወደፊት ምናስከለ ለምሳሌ ፌደራሊዝም እንደዚህ የሚሉ ነገሮች ላይ ብዙ ሰው የሚግባባ ይመስለኛል እና ምን አይነት ፌደራሊዝም የሚለውም ላይ በውይይት መስማማት የሚቻል ይመስለኛል እሱ ማለት ግን መስማማት ማለት ግን ሙሉ በሙሉ 100% ወይም 90% ወይም 70% መስማማት ማለት አይደለም ደረጃዎች አሉት መስማማቶቹ ስለዚህ ዋናው ነገር የራስን ሐሳብ ይዘ የኔ ሐሳብ ብቻ ነው የሚያዋጣው ምትል ከሆነ የትም ልትደርስ አትችልም የሚያናግርም ሰው ልታገኝ አትችልም እና ዝግጁ መሆን አለበት ለማዳመጥ የሀገር የጋራችን ነው እኔም መሰማት አለብኝ የሚለው ሁሉ መሰማት መቻል አለበት እና መተስ ስትደማመጥ ብዙ ጊዜ እንደሚባለው ራስን የሌላ ሰው ቦታ ላይ አርገህ ነው ተጨቁነናል እንዲሆነናል ተረስተናል ማንነታችን ተነፍጓል የሚሉትንም ከውጭ ሳይሆን ከነሱ ቦታ ሆነ በነሱ ቦታ ሆነ ምንድነው ብለ ሪሊ ለመረዳት መሞከር ያስፈልጋል እሱን ካደረግ ብዙ መንገድ መሄድ ይቻላል እኔ ሐሳብ አለኝ የሚለው ሰው የሚያዋጣ ነገር የሚያዋጣ ሐሳብ አለኝ እንደዚህ ነው እንኩት የሚለው ሰው ቀረብ ብለ ካዳመጥከው ብዙ ነገሮችን መረዳት ትችላለህ ምክንያቱም ሰዎች ነን ሰዎች ብቻ ሳይሆን ደግሞ አብረን ኖረናል እንተዋወቃለን ብዙ ነገር ሼር አድርገናል እና አንዱ ሌላውን መረዳት ይችላል ያም ሆኖ ደግሞ የማይረዳውም ነገር ሊኖር ይችላል
እዚህ ላይ መሆን ያለበት አንድን ሰው የሚለውን ነገር የሚፈልገውን ነገር ስላልተረዳው ወይም ላንተ ኦድ ስለመሰለ ያ ነገር ስተት ነው ማለት አይደለም። ምናልባት አንተ በዚህ ደረጃ ልትረዳው አልቻልክም፣ ቆይተ ልትረዳውም ትችል ይሆናል። እንደዚህ በሚሆንበት ጊዜ አንዱ ማድረግ ያለብህ በልዩነት ውስጥም አብሮ መኖር እንደሚቻል መረዳት አለብህ እና መነጋገር መወያየት ዳያሎግ ውስጥ መግባት አንዱ ሌላውን ለመረዳት ነው። ይሄ መረዳት ግን ኮምፕሊት ሙሉ ላይሆን ይችላል። ግን ካልተረዳኸው ወይም ወደ አንተ ሐሳብ ካልመጣ ግን ልታጠፋው መነሳት የለብህም። የኔ ብቻ ማባል እሱም የራሱን ሐሳብ መያዝ እንዲችል መፍቀድ መቻል አለብህ። ቶለረንስ የሚባል ነገር አለ። ሁሉም ነገር በህግ በሚዳኝበት ሁኔታ ውስጥ አንድ ሰው ህግ አላከብርም ሲል ነው ተጠያቂ የሚሆነው። ግን ሰው ህግን አክብሮ የሚያምነውን ነገር ደግሞ ማራመድ ይችላል በሰላማዊ መንገድና በመሳሰለው እና እንደዚህ አይነት ነገሮች የሚያጣሉም አይመስልኝም። አንድን ሰው ልትረዳው ትችላለህ በተወሰነ ደረጃ። ግን ካልተረዳኸው አንተ ሰው አይደለም ወይም ኖርማል አይደለም፣ ያንተ አስተሳሰብ ኖርማል አይደለም፣ ያንተ አስተሳሰብ ጸረ እንዲህ ነው ማለት ውስጥ መግባት የለብህ። የምትረዳውን ተረዳኸው፣ ያንን የተረዳውን ነገር አብራችሁ መፈጸም ትችላላችሁ። የማትረዳው ነገር አለ፣ እሱን ቶለሬት ማድረግ መቻል አለብህ። አንዳንድ ስትሬንጅ የሚመስሉ ነገሮች ሊኖሩ ይችላሉ እኔ የማረጋቸው ነገሮች፣ ግን ያ ህግን እስካልጣሰ ያንተን እንትን እስካልተዳፈረ ድረስ እሱን ደግሞ ቶለሬት ማድረግ መቻል አለብህና መረዳት አሁን በእንግሊዝኛ አንደርስታንዲንግ በሚለው ነው ወስደው። አንደርስታንዲንግ ኢዝ ኔቨር ኮምፕሊት። የሰውን ባህል፣ የሰውን ፍላጎት፣ የሰውን አስተሳሰብ፣ የሰውን ምኞት ወይም አስፒሬሽን ሙሉ በሙሉ ላትረዳ ትችላለህ። ዳትስ ፋይን፣ ምንም አይደለም። የተረዳውን ያህል ተረድተህ አብረ ለመስራትና አብረ ለመኖር መሞከር ነው እና ደግሞ ያ ያልተረዳው ነገር ያንተን መኖር አደጋ ላይ አያደርስም። እስካላደረሰ ድረስ ቶለሬት ማድረግ ትችላለህ ማለት ነው እና በዚህ መንፈስ ተቀራርቦ ቢነጋገሩ ዳያሎግ ቢያደርጉ የወደፊት መንገድን በልዩነት ውስጥ እንዴት ማስኬድ እንደሚቻል መንገድ ይጣፋል ብዬ አላስብም። አመሰግናለሁ ዶክተር ፕሮፌሰር ለተደረገልን ግብዣ እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከፕሮፌሰር በቀለ ኩተማ ጋር ይዘንላችሁ የቀረብን ፕሮግራም ይህንን ይመስል ነበር። ስለተከታተላችሁ ከልብ እናመሰግናለን።